ሰላም ጤና ይስጥልኝ እንደምን አላችሁ የተወደዳችሁ የመላ መረጃ ቤተሰቦች። መላ መረጃ እንግዲህ ከሰዓቱ መረጃዎች ጋር ብቅ ብሏል። ዛሬ ትኩስ ወሬ ያለን እንግዲህ ጋዜጠኛ ሶፎንያስ ዋሴሆን በፌስቡክ ገጹ ላይ ያጋራቸው ያሉት ፖስቶች እጅግ ብዙ ያነጋገሩ ይገኛሉ። ከነዛን ወሬዎች እያነሳን እናወራለን። እንግዲህ አዳዲስ መረጃዎችን ስለቅ ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ ማድረጉ እንዳረሱ። ጋዜጠኛ ሶፎንያስ ዋሴሆን እንግዲህ ከጥቂት ወራት በፊት ምን አይነት ሁኔታ ላይ እንደነበረ እናውቃለን። እጅግ ተወርቶ ብዙ ነገርም ተብሎ በማስረጃና በመረጃ ብዙ ነገሮች ተረጋግጠውበት እንግዲህ ወደ ሕክምና እንደገባ እና ከዛም ወጥቶ ወደ ገዳም ገብቶ እንግዲህ ስጋው ደሙን ተቀብሎ ምናምን እንደነበረ እናስታውሳለን። ከአንድ ቀን በፊት ትናንት ማለት ነው እንግዲህ አንድ ፖስት አድርጓል። እዛ ላይ ይጀምራል። እንግዲህ ዛሬ አነጋጋሪ የሆነው ፖስት የሚጀምረው ትናንት ነው። እንዲህ ሲል ነው ፖስቱን ያጋራው። ተመስገን ለቤቴ በቅቻለሁ። መድኃኔዓለም ስለረዳኝ ለታላቁም ክብር ስላበቃኝ ደስ ብሎኛል። ወዳጆቼ፣ አድናቂዎቼና መላው የኢትዮጵያ ሕዝብ አንገታችሁን አስደፍቻለሁ፣ ከልብም ይቅር በሉኝ ብሎ ፖስቶ ቃሉ የበደላችሁን ይቅር በሉ ይላልና እናንተም በእግዚአብሔር ስም ይቅር በሉኝ ብሎ ተማጽኖውን አቅርቦ በጸሎትም አስቡኝ። እንደ እግዚአብሔር ፈቃድ በቅርቡ በሰፊው መድረክ ኑዛዜን ትሰማላችሁ። ብዙ የምናገረው አለኝ። እጅግ ወዳችኋለሁ፣ አከብራችኋለሁ ብሎ ፖስቱን አትፍረዱ ይፈረድባችኋል በሚል ጽሑፍ ዘግቶ ትናንት ፖስት አድርጓል እና ተሽሎኛል፣ ደህና ነኝ፣ አሁን ተመልሻለሁ፣ በትልቅ ሚዲያም ቀርቤ ይቅርታ ጠይቃችኋለሁ፣ ብዙ ማወራው አለኝ ምናምን ብሎ ፖስት ካደረገ ከሰዓታት በኋላ ተመልሶ አስቸኳይ የእርዳታ ጥሪ፣ አሳሳቢ የአእምሮ ህመም ወይም ባይፖላር ዲስኦርደር ታምሜ የሕክምና ክትትል ላይ ነኝ። እኔን ማገዝ የምትፈልጉ በኢትዮጵያ ንግድ ባንክ ብሎ አካውንቱን ጠቅሶ ሶፎንያስ ዋሴሆን በሚል አካውንት መድኃኒት መግዣ የለኝም፣ እባካችሁ ህይወቴን እንድትታደጓት በእግዚአብሔር ስም እማጸናለሁ፣ እናም ደውሉልኝ ብሎ ስልኩንም አስቀምጧልና ከሰዓታት በፊት ደህና ነኝ፣ ወደ ቤቴ ተመልሻለሁ፣ ወደ ሙሉ ጤንነት ላይ ነኝ፣ አሁን ወደ ስራ መለሳለሁ፣ እንደዚህ ሶሻል ትላልቅ ሚዲያዎች ላይ ቀርቤ ይቅርታ ጠይቃለሁ፣ ብዙ አወራለሁ ያለው ልጅ ከሰዓታት በኋላ መልሶ እንግዲህ እርዱኝ፣ ታመም ያለው ከባድ ሁኔታ ላይ ነኝ፣ እርዳታቸው ያስፈልገኛል ብሎ ጭራሽ አካውንቱን ጠቅሶ ነው ወደ ፖስት ያደረገው። ከዛ በሱ አያበቃም። የሚገርማችሁ በጣም በየደቂቃዎቹ ነው እየፖስተ ያለው። ከዛ እንደዛ ካለ በኋላ ዛሬ ደግሞ ተመልሶ መጣና ሰው ሲኖር እኮ ነው ስልክ የሚቀማው፣ ምን ሰው አለ ከጎኔ፣ ወበከንቱ ብቻ ነበር የከበበኝ፣ የውሸት ቤተሰብ፣ የውሸት ጓደኛ፣ የውሸት ወዳጅ ብሎ ኢሞጂ አድርጎ ምናምን ፖስት አድርጓል። ዛሬ ካያ ማለት ከ5 ሰዓት በፊት ማለት ነው። ከዛም ብዙ አልቆየም መልሶ ደግሞ የአንድ ግለሰብን ፎቶ ለጥፎ አሁን ይህን ዜና እየሰራው ካለበት ከ5 ሰዓት በፊት ማለት ነው የሰው ፎቶ ለጥፎ ዋናው ጠላቴ ይህ ሰው ነው። በጣም ይገርማቸዋል። ጭራሽ የግለሰብን ፎቶ ለጥፎ ስልኩን አስቀምጦ መኖሪያ ቤት አድራሻውን ለጥፎ እና ብዙ እንግዲህ እንደምትመለከቱት በጣም ብዙ ነገሮችን ጠቅሶ ይሄ ግለሰብ ነው እንደዚህ ያደረገኝ፣ እንደዚህ ለመሆኔ ምክንያት እሱ ነው ብሎ ነው ፖስት ያደረገው። እጅግ አሳሳቢ ሁኔታ ላይ ነው። ከዛ ደግሞ ሙሉ ፕሮፋይሉን ወደ ጥቁር ቀይሯልና ይህ ሰው ልክ አይመስለኝም። ምክንያቱም ፖስት አንደኛ በደቂቃዎች ልዩነት ነው ፖስት እያደረገ ያለው። በአጸደ ገነት ኑሪልኝ ምናምን ብሎ ያዘን ፕሮፋይሉን ጥቁር አድርገው የፖስተው አሁን ከ3 ሰዓታት በኋላ ነው በፊት ነው እና ልክ አይደለም። ተሽሎኛል አለ እሱ እንጂ መድኃኒት ምናምን ውጪ ገዳም ገብቼ ስጋ ወደሙን ወስጄ ምናምን ተሽሎኛል አለ እንጂ ይህ ሰው ደህና አይደለም ማለት ነው። ልክ አይደለም። ኦር ደግሞ እውነትም እንዳለው በጣም ከባድ የሆነ ሜንታል ኬዝ ውስጥ ነው ያለው ማለት ነው እና በየደቂቃው የሚፖስታቸው ፖስቶች አንዱ ከአንዱ ያለው ልዩነት በጣም አስገራሚ ነው። ልክ አይደለም እና በጣም ብዙ ሰዎች በዚህ ጉዳይ ላይ የተነጋገሩበት ይገኛሉ።
ሰው ልክ አይደለም። እሱም ባለበት ሁኔታ እያወራ ያለው ነገር ፖስት እያደረገ ያለው የፖስቱ ልዩነት ልክ አይደለምና ሞር ቤተሰቦቹና ከዙሪያው ያሉ ሰዎች አንድ እርምጃ ቢወስዱ ባይ ነኝ እኔ። ምክንያቱም ቀጣይ ደግሞ ምን እንደሚፖስት አይታወቅም። ድንገት የተለየ አሁን ከፖስተው ፖስት የተለየ ነገር ደግሞ ይለቃልና ቤተሰቦቹ ጓደኞቹ የሆነ እርምጃ ቢወስዱ መልካም ነው የሚል ሐሳብ አስተያየታል። ወደ ደረጃችን ስንገባ እንግዲህ ዴይላም ፔጅ ወደ ሀገሩ ተመልሷል። ኢትዮጵያ በነበረው ቆይታ የተለያዩ የኢትዮጵያ ክፍሎችን አዲስ አበባን ጨምሮ አዲስ አበባ፣ ጎንደር፣ ሐረርን ጨምሮ የተለያዩ ኢትዮጵያ ክፍሎችን ጎብኝቶ ሄዷል። በጣም ከአቀባበሉ ጀምሮ እንግዲህ በመረጃዎቻችን ስናጋራ እንደነበረው ከአቀባበሉ ጀምሮ እጅግ የሚገርም ጊዜ እንዳሳለፈ እንዲሁም አንዳንዶች እንደሚሉት ከአይሾ ስፒድ የተሻለ ጊዜንና ጥሩ ነገሮችን እንዳየ በጣም ሀገሪቱንም እንደወደደ የተደረገለትም እንክብካቤ እጅግ የሚያስገርም እንደነበረ ባጋራናቸው ቪዲዮዎች ተመልክታችኋል። እንግዲህ ወደ ሀገሩ ተመልሷል። በጣም ብዙ ነገሮች በሱ ዙሪያ ተወርተው ነበረ። አንዳንድ ፖለቲከኞች ከኢትዮጵያም ውጭ ያሉ ኢትዮጵያም ውስጥም ያሉ ብዙ ነገሮች ተወርተዋል። ለአንድ ቲክቶከር ተራ ቲክቶከር ይሄ ሁሉ ማድረግ ምን አስፈለገ? ለምን የተለያዩ ሳይዶችን፣ ረሃቦችን፣ ጦርነቶችን ለምን አያሳዩትም? አንዳንዶች እንደውም ተራ ቅጠላቅጠልና ኮንክሪት እያሳዩ ምናምን የሚሉ ንግግሮች በቲክቶክ እና በተለያዩ ሶሻል ሚዲያዎች ላይ ሲነገሩ ነበረ። ለዛም የተሰጡ ምላሾችም ነበሩ እና በቲክቶከሮችንም ከአዶናይን ጨምሮ የተለያዩ ቲክቶከሮችም በዚህ ጉዳይ ላይ ተወቅሰዋልና ሆነም ቀረም ልጁ ወደ ሀገሩ ተመልሷል። ሚያየውን አይቶ ያደረገውን አድርጎ እንግዲህ ተመልሷል። በጣም ብዙዎቻችን የማናስተውለው ብዙዎቻችን የማንገነዘበው ነገር ምንድነው? ከፖለቲካው ከተለያዩ ግርግሮች ወጣ ብለን ስናይ ይህንን ጉዳይ ልጁ እውነት ነው አንድ ወጣት ቲክቶከር ነው። ወጣት የራሱ በቲክቶክ የራሱን ፕላትፎርም ዘርግቶ እየተንቀሳቀሰ ያለ ልጅ ነው። ነገር ግን በሚሊዮኖች የሚከተሉት በሚሊዮኖች ወጣት ሚሊዮኖች የሚከተሉት ወጣት ነው። ይሄ በዓለም አቀፍ ደረጃ በሚሊዮኖች ፎሎ የሚደረግ በሚሊዮኖች የሚሰማ እሱ የሚሰራቸው ዜናዎች እንግዲህ ብዙ የቅርብ ጊዜ ትዝታዎቻችን መካከል በህዳሴ ግድቡ ላይ እሱ ባቀረበው ዜና እንግዲህ በዓለም አቀፍ ደረጃ እንደተወራ በዓለም አቀፍ ደረጃ ብዙዎች እንደተነጋገሩበት እናስተውላለንና እውነት ነው አንድ ተራ ቲክቶከር ቢሆንም ግን በዓለም አቀፍ ደረጃ ባሉ ወጣቶች ላይ ያለውን የኢትዮጵያን ኢሜጅ ረሃብተኛውን ኢሜጅ የደሃን ኢሜጅ ምን ያክል ከአይሾ ስፒድ ጀምሮ መቀየር እንደቻለና እየቀየረ እንዳለ እናስተውላለን። ይሄ ማናችንም የማንክደው ነገር ነው። ነገር ግን ብዙ ፖለቲከኞች ከራሳቸው አስተሳሰብ ከራሳቸው እይታ አንጻር ብቻ ወይም ለሶሻል ሚዲያ ከቨሬጅ ብቻ እየተጠቀሙ ይገኛሉ። ይሄንን ነገር ከፖለቲካ ወተን ስናይ ከሰፈር ወተን ስናይ ግን እንደ ሀገር ያለንን ኢሜጅ የሚያስተካክል ነገር ነው። መንግስት እየሰራ ያለው ዝም ብሎ አይደለም። እውነት ነው መንግስትን ልንቃወም እንችላለን። አሁን ያለውን ስርዓት ላንደግፍ እንችላለን። ነገር ግን ይሄ በመንግስት ጉዳይ መንግስት መቃወምን ብቻ የሚመለከት ነገር እንዳልሆነ ማስተዋል ያለብን ይመስለኛል። እንደ ሀገር ማሰብ አለብን። እንደ ኢትዮጵያ ነው ማሰብ ያለብን። ነገር የሆነ እንደ ብልጽግና እንደሆነ ፓርቲ ሳይሆን እንደ ሀገር ማሰብ አለብን ብዬ አስባለሁ። ልጁ በዓለም አቀፍ ደረጃ ምን ያክል ሰዎች ቴንሽን ስቧል። አሁን ኢትዮጵያ በነበረው ነገር የኢትዮጵያን ካልቸር ሲያሳይ ኢትዮጵያን ውስጥ ያሉትን ነገሮች ሲያሳይ ከተማው እንደዚህ እንደሚያምር ሲያሳይ የአይሾ ስፒድ ጊዜ ምን ያክል ተጽዕኖ መፍጠር እንደቻለ እናስተውላለን እና እኛም ማየት ያለብን ማሰብ ያለብን ያንን ነው ብዬ አስባለሁ። ከፖለቲካው ወተን ነው ማሰብ ያለብን፣ ከቦክስ ውስጥ ወተን ነው ማሰብ ያለብንና እንደዛ ማሰብ ስንችል የሚያመጣውን ኢምፓክት ማየት እንችላለን። ቲክቶከሮቹ እየለፉ ያሉትን ዲስካሬጅ ከማድረግ ያለፈ አቅም ምንም ትርጉም እንደሌለው ከማየት ያለፈ እንደ ሀገር ስናይ በዓለም አቀፍ ደረጃ ለሀገራችን የሚሰጠውን ኢሜጅ ስናይ ምን ያክል እንደሆነ ጥቅሙ እናያለን። እና ብዙዎቻችን ከፖለቲካ ከሶሻል ሚዲያ ጋጋታ ባለፈ
ከፖለቲካው ባለፈ እንደ ሀገር ነገሮችን ብናየው ሞር ተጠቃሚ እንሆናለን ብዬ አስባለሁ። የምናያቸውን ነገሮች አንዳንዴ ሀቆችን መካድ አንችልም። አንዳንድ ሀቆች ሊካዱ አይችሉም። ሶ እነዛን ነገሮች ችላ ብለን ባናልፋቸው እላለሁ። ከዛም ውጪ ደግሞ በሚፖስታቸው ላይቭ ላይ ሲገባ በፖስት በሚያደርጋቸው ነገሮች ስር ምን ያክል ኔጌቲቭ ኮሜንቶች ሲደረጉ እንደነበረ የምናስተውለው ነገር ነውና ሰው እንዴት በራሱ ሀገር ላይ ይመቀኛል? ሰው እንዴት በራሱ በተወለደበት እትብቱ በተቀበረበት ሀገር ላይ ይመቀኛል? ኮሜንቶቹ በጣም እጅግ ሼም የሚያስይዙ ኮሜንቶች ናቸው። ብዙዎቻችሁ አይታችኋል፣ ተመልክታችኋል ብዬ አስባለሁና እጅግ በጣም አንገት የሚያስደፉ የሀገርን ኢሜጅ የሚያበላሹ ኮሜንቶችን ነበር ስናይ ነበረውና ይሄን ስናይ እውነት ስለ ሀገራችን ነው እንዴ እያወራን ያለ ነው? እንዴት ሰው የሀገሩን ኢሜጅ አደባባይ ላይ እያሰጣ የሀገሩን እውነት ነው ብዙ ክፍተቶች እንዳሉ ግልጽ ነው። እንደ ሀገር የምናውቃቸው ጦርነቶች አሉ፣ ረሃቦች አሉ፣ ጉለቶች አሉ፣ በየቦታው ግጭቶች አሉ። ነገር ግን እንደ ሀገር ስንቆም ግን ድካማችንን ደካማ ፓርቶቻችንን ሸፍነን ነው እንግዳ መቀበል ያለብን አይደል? እንደዛ ነው ካልቸራችን ባህላችን የሚያሳየው የነበረንም ጊዜ የሚያሳየው ይሄንን ነው። እና እንደ ሀገር ስንቆም ድካሞቻችንን ሸፍነን የራሳችን የግል ጉዳዮቻችንን በግል አውርተን መፍታት አለብን። ፖለቲከኞቻችን በውስጥ በራሳችን እንደ ሀገር ችግሮቻችንን መፍታት መልመድ አለባቸው ብዬ አስባለሁ። እና ከሌላም ፔጅ ጋር ያለው ጉዳይ መረጃ ይሄ ነው። ወደ ሀገሩ ተመልሷል። እንግዲህ በጣም ብዙ ቆንጆ ጊዜያቶች እንደነበሩ መርሳት እንደማይችል ኢትዮጵያ ውስጥ የነበረውን ጊዜ የህይወቱ በጣም ምርጡ ጊዜ እንደነበረ አውርቷል። ከሌላም ፔጅ ጋር የተያዘ የነበረ መረጃ ይሄ ነው። እንደ ሀገር እናስብ፣ እንደ ሀገር እንቁም፣ እንደ ሀገር እንራመድ እንላለን። ይህ የመላ መረጃ መልእክት ነው። ተወደዳችሁ የመላ መረጃ ቤተሰቦች እርሶስ ምን አይነት ሀሳብ አስተያየት አላችሁ? በኮሜንት መግለጽ ትችላላችሁ። እንወዳችኋለን። ቻናላችን ሰብስክራይብ በማድረግ ቀጣይ መረጃዎች እንዲደርሷችሁ አድርጉ። ከቀጣይ መረጃ ጋር እስክንገናኝ ድረስ መልካም ቆይታ ይሆንላችሁ። ይህ መላ መረጃ ነው፣ የታማኝ መረጃዎች ምንጭ። እናመሰግናለን።